እንግዲህ ጓደኞቼ ባለፈው እዚህ ቦታ ላይ ሆኜ በጋሞ ዞን ጋጮ ባባ ወረዳ ማዜ ሎይሳ ቀበሌ ላይ ወገኖቻችን በአደጋ እንዳጣን ስንገልጽላችሁ ነበር። እንዳጣን እንድታረጉ ጠይቂያችሁ ነበር በራሴ በፌስቡክ አካውንት ላይ። ይህንን በተመለከተ እናንተ ደግሞ ከዚህ ቀጥሎ ከታች በሚታየው ስክሪንሾት ላይ የተለያዩ አካላት ስሊፕ በማስገባት በጣም ብዙ ብር ተልኳል። ያን ብር በቁጥር ሲሰላ ወደ 350 ሺህ ብር አካባቢ ያስገባችሁ ሰዎች አንተ ቪዲዮ አይተን አስገብተናል በሚል ማላቃችሁ ከተለያዩ ዓለማት የማላቃችሁ ልጆች አስገባችኋላችሁና በዚህ አጋጣሚ እግዚአብሔር ያክብርልን፣ ክፉ አይንካችሁ ማለት እወዳለሁ። ይሄ ኳላ የምትመለከቱት እናንተ ባስገባችሁት በጋሞ ዞን አደጋ ስጋት አመራር አካውንት ላይ የገባ ገንዘብ ዛሬ ለወገኖቼ ይህንን በቆሎና እዛ ጋር የምታዩት በጣም ብዙ የተከማቸ የቤት እቃዎችና ለተጎዱ አካላት የምግብ የቤት ቁሳቁስ እየተገዛበት ይገኛል። በዚህ አጋጣሚ ሁላችሁንም ከልብ ላመሰግን ፈልጋለሁ። እግዚአብሔር ይስጥልን። ነገር ግን አሁንም ቢሆን የተሰበሰበው ነገር በቂ አይደለም። እነዚህ ሰዎችን በዘላቂ ለማቋቋም የሞተ ሞቷል፣ በህይወት ያለው ግን ህይወቱ መቀጠል ስላለበት በዘላቂ ለማቋቋም የሚቻላችሁ ሁሉ እንድታደርጉ በፈጣሪ ስም እለምናችኋለሁ። አመሰግናለሁ።